ሰላም ጤና ይስጥልን እንደምንውላችኋል። መረዳ ሰፋ ነኝ ከማያ ኒውስ ጋር የዕለቱን ዜና እነሆ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ25 በላይ ሰላማዊ ሰዎች የተገደሉበትን ጥቃት አውግዟል። ቋሚ ሲኖዶሱ በጉዳዩ ላይ ባወጣው መግለጫ በተደጋጋሚ ኦርቶዶክሳውያን ላይ አነጣጥሮ የሚፈጸመውን የአርሲ ግድያ ከጊዜ ወደ ጊዜ ተባብሶ መቀጠሉን ገልጿል። በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካ እና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ግድያ መፈጸሙን ሲኖዶስ አስታውቋል። በተጠቀሱት ወረዳዎች በተለያዩ ጊዜያት በተፈጸመው ጥቃት ከ25 በላይ ኦርቶዶክሳውያን ተዋሕዶ እምነት ተከታዮች ዜጎች መገደላቸውን ሲኖዶሱ በመግለጫው ገልጿል። ጥቅምት 14 2018 ዓ.ም በጉናና መርቲ ወረዳ 17 ክርስቲያኖች፣ ጥቅምት 17 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 2018 ዓ.ም በሆሎንቆ ዋቤ ወረዳ 5 ክርስቲያኖች መገደላቸውን ማረጋገጡን አስታውቀዋል። በጥቅምት ወር 2018 ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችንን ብለው በሰላም በተኙበት በአሰቃቂ ሁኔታ በመገደላቸውን ሲኖዶሱ ገልጿል። በአርሲ ክርስቲያኖች ላይ የሚፈጸመው ግድያም ከዕለት ወደ ዕለት እየተባባሰ መሆኑን ሲኖዶሱ በመግለጫው ጠቁመዋል። በምስራቅ አርሲ ሀገረ ስብከት እንዲሁም አይነቱ አሰቃቂ ድርጊት ሲፈጸም የቆዩ በተደጋጋሚ መሆኑን ያስታወሰው ሲኖዶሱ እንዲሁ አይነቱ አነዋሪና ድርጊት በቅዱሳት መጽሐፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው ነው ብለዋል። ጥቃቱ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ኢሰብአዊ ድርጊት ነው በማለት ሲኖዶሱ በጽኑ አውግዟል። በክርስቲያኖች ላይ ያነጣጠረውን ግድያ ለማስቆም በቀጥታ የሚመለከታቸው መንግስታዊ አካላትም ኃላፊነታቸውን እንዲወጡ ሲኖዶሱ አሳስበዋል። የመንግስት አካላት ኢሰብአዊ የሆነ ተግባራት በጽኑ በማውገዝና በህገ መንግስቱ የተረጋገጠውና በህይወት የመኖር የእምነት ነጻነት መብትን እንዲያስከብርልን እንጠይቃለን ብለዋል። ሲኖዶሱ በመግለጫው በቀጣይ እንዲህ አይነት ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ሲል የመንግስት አካላትን አሳስበዋል። እንዲሁም ዜጎችን በመግደል አስነዋሪ ድርጊት የሚፈጽሙ ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን መንግስት እንዲያረጋግጥ ሲኖዶሱ ጠይቀዋል። በቀጣይ ዜና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራን በፓርላማ ባስጠነቀቁ ማግስት ፕሬዝዳንት ኢሳያስ አፈወርቄ ወደ ካይሮ አቅንተዋል። ኢሳያስ ቁልፍ ባለስልጣናትን አስከትለው ዛሬ ረፋድ ወደ ካይሮ ማቅናታቸውን የተሰማ ሲሆን ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ይመከራሉም ተብሏል። በጠቅላይ ሚኒስትር አብይ አህመድ የአስመራ ባለስልጣናትን ባስጠነቀቁበት የትላንትናው በስቲያ የፓርላማ ማብራሪያ ካይሮን አባይ ጸባይ ገዝቷል እና ተስፋ ቁረጡ ብለውታል። ጠቅላይ ሚኒስትር ካይሮን ከጀርባ አድርጋ ከኢትዮጵያ ጋር ትከሻ የምትለካከውን ኤርትራን ጠንከር ባሉ ቃላቶች ማስጠንቀቃቸውን ድንጋጤ ፈጥሯል። የአስመራ ባለስልጣናት የጠቅላይ ሚኒስትሩን ማስጠንቀቂያ ከሰሙ በኋላ አሰብን ለመቆጣጠር ጦርነት ሊያውጅብን ነው የሚል ስጋት እንደገባቸው በይፋ ገልጸዋል። የኢሳያስ የካይሮ ጉዞ ይህንኑ ስጋታቸውን ከአልሲሲ አስተዳደር በማጋራት ከወትሮ ለየት ያለ ድጋፍ ለመጠየቅ መሆኑ እየተሰማ ነው። ኢሳያስ ወደ ካይሮ ያቀኑት በግብፁ ፕሬዝዳንት ግብዣ መሆኑን የአስመራው ቃል አቀባይ የማነ ገብረ መስቀል አስታውቋል። የውጭ ጉዳይ ሚኒስትራቸውን ኦስማን ሳህለንና ሌሎች ቁልፍ ባለስልጣናትን አስከትለው ካይሮ የገቡት ኢሳያስ አፈወርቄ ለተከታታይ 5 ቀናት በዚያው ይቆያሉም ተብሏል። ኢሳያስ በካይሮ ቆይታቸው በሁለትዮሽ ግንኙነት ማጠንከር፣ በቀጠናዊ ዓለም አቀፋዊና የጋራ ጉዳዮች ላይ እንደሚመክሩ የማነ ጠቁመዋል። በዚህ ወቅት የአስመራና ካይሮ ባለስልጣናት የጋራ ጉዳይ አድርገው በቋሚነት የያዙት የኢትዮጵያ አካሄድ መግታት ሲሆን ሁለቱም ሀገራት የራሳቸውን ጥቅም ለማሳካት ከተባበሩ ሰነባብተዋል። ግብፁ ከጸጥታው ምክር ቤት እስከ አሜሪካ የደከመችበት ኢትዮጵያን አስገዳጅ ስምምነት የማስፈረም ጥረት ሳይሳካ የታላቁ ህዳሴ ግድብ መጠናቀቅ እንቅልፍ ነስቷታል። ግድቡ ከተጠናቀቀም በኋላ ኢትዮጵያን አንበርክካ አሳሪ ስምምነትን ለማስፈረም ደፋ ቀና ማለቷን በተለያየ አቅጣጫ ቀጥላለች።
ኤርትራ ደግሞ ኢትዮጵያን የባህር በር አልባ አድርጋ የተገነጠለችበት ሂደት ላይ በመንግስት ደረጃ ጥያቄ መነሳቱ አስደንግጧታል። ኢትዮጵያ አላግባብ ያጣችውን የባህር በር ከ3 አስርት ዓመታት በኋላ በግልጽ መጠየቋን ተከትሎ የተዳፈነውን አሰብ የመቀማት ስጋት ገብቷታል። ኢትዮጵያ በድርድርም ይሁን በኃይል የባህር በር ባለቤት ጥያቄዋን ለማስመለስ ቆርጣ መነሳቷን አሰብ ላይ ያነጣጠረ ነውም ብለዋል። አሰብን የኢትዮጵያ ሉዓላዊ የባህር በር አካል የማድረግ እንቅስቃሴ በሰላማዊ መንገድ ካልተሳካ በጦርነትም ቢሆን አይቀሬ መሆኑን መንግስት በይፋ ገልጿል። በየፊናቸው ከጥንት እስከ ዛሬ ኢትዮጵያ ላይ ጥርሳቸውን የነከሱት የኤርትራ እና የግብጽ ባለስልጣናት ተባብረው ኢትዮጵያን ባለችበት ማስቆም ይፈልጋሉ። ከተሳካላቸውም በራሳቸው ወጥመድ ውስጥ አስገብተው ወደ ኋላ መመለስ ጎረቤት ሀገር ሶማሊያን ይዘው የሶስትዮሽ ጥምረት መፍጠራቸውም ይታወሳል። የሰዓቱን ዜና በዚህ ጨርሰናል። መረዳ ሰፋ ነኝ ከማያ ኒውስ ጋር። መልካም ዕለት፣ መልካም ቀን።